ቆይ ጓደኞቼ አንድ ነገር ብቻ አዳምጡኝ። ቆይ እኔ ምላችሁ እባብና ግንጥ መለየት ያቃተ ሰው ማን ነው? ልክ እንደኔ አረ ተጎዳው እኮ በጣም የምር ተጎዳው። በቃ ሰው ማመን እስቲ አስቡ፣ ሰው ማመን። አረ መድኃኔዓለም እንደው ጌታ ሆይ የቅን ልብ አይተህ ቅን ሰው ስጠን። የምር ቅን ሰው ይስጠን ፈጣሪ። እውነት እንዴ አለ ብለን ስናስብ ነገ ይሸሻሉ። መልሰን ከጉድጓድ አውጥተን ለራሱ የተቆፈረ ጉድጓድ እኛ እንገባለን። አረ አምላኬ ሆይ ከዚህ አይነት ኑሮ ቀይረን። አይ ዶንት ኬር። ለምን ቆይ ለምን እስከ መቼ ነው? አረ መድኃኔዓለም እንደኔ ግን የተጎዳ ሰው በዚህ ምድር ላይ አለ? በቃ ተጎዳው እኮ በጣም በቃ ጌታ ሆይ ኢትዮጵያ በነበርኩ ሰዓት ውጭ ሀገር ካልመጣው ብዬ ውጭ ሀገር ከመጣው በኋላ የባሰ ደረሰኝ። በቃ ከፋኝ። ጠላቴ ወላይ ናፍቀኛል። እንዴት እንሁን? እንዴት እንቻል? እሺ ማንን እንመን? አረ አምላኬ ማንን እንመን? ሰው ሁሉ አንድ አይነት ነው። ሰው ሁሉ አንድ አይነት ነው ብለን ካላመን እንዴት እንሁን? ጋይሶች እስቲ አስቡ ጌታን። እኔ የተጨነቀ ልቤ የተፈነዳ ምንድነው ብላችሁ ብጠይቁኝ ምነግራችሁ ነገር ራሱ ግራ ነው የሚገባኝ። አይ ቲንክ ጋይሶች የምር አረ መድኃኔዓለም ጌታን እንደኔ የጨለማችሁ ሰዎች መድኃኔዓለም ያብራላችሁ ጌታን። እኔ በጣም ጨነቀኝ። አረ ጌታ ኢየሱስ ሆይ ነአም